እሺ እንቀጥል። ሉተር የአምስቱ ሶላ መስራች ነው። ከአምስቱ ሶላዎች መካከል እምነት ብቻ የሚለው ነው። እምነት ብቻ የሚለውን መጽሐፍ ቅዱሳዊ ምንም አይነት ግራውንድ የለውም፣ ማስረጃ የለውም። አንዱ ሐዋርያ አላስተማረው፣ ከሉተር በፊትም አይታወቅም። ኤፌሶን 2:8 እምነት ብቻ ነው፣ ሌላ ምንም የለም። እምነት ብቻ ይላል። አውጣና ሳይ እኮ ጸጋው በእምነት አድኗቸዋል። ከእምነት ውጭ ምንም ብቻ ይላል ወይ ነው ጥያቄ እኮ። ሌላ የለም። ብቻ የምትለዋን ቃል አሁን ከፈለግ የቃል ጫወታ ከሆነ እሱ ሌላ ነገር ነው። ግን እምነት ነው። ሌላ ምን አለ? ከእምነት ውጭ ሌላ አለ ወይ? እምነት ብቻ ይላል ወይ ነው ጥያቄ። ከምን ውጭ ይላል ሳይሆን እምነት ነው ያገኘሁት። ሌላ የለም እዛ ውስጥ። ብቻ ግን የለም አይደል? ከእምነት ሌላ የለም። ሌላ አለ? ብቻ አለ ወይ? ቀጥታ መልስ እኮ። አሁን አንተ እኮ እንደ ስላሴ አለ ወይ? ስላሴ ብቻ አለ ወይ? ስለ ስላሴ አወራለሁ እኔ እኮ። ፊደሉን አምጣልኝ ነው ብቻ የሚለውን ፊደሉን ነው ሐሳቡን ቃሉን ብቻ የሚል አለ ወይ እኮ። እዛ ጋር እምነት ነው ያለው፣ ሌላ የለም። ብቻ የሚል አለ ወይ እኮ። እምነት ብቻ ነው፣ ሌላ የለም። እምነት ብቻ የሚል አለ እኮ። ከእምነት ውጪ እዛ ጋር የለም እኮ ብላ ትቀጥል። እምነት ብቻ የሚል ጥቅስ አለ ወይ? አለ ወይስ የለም? አለ። እሺ እኔ አውጥቼ አሳያችኋለሁ። በትልቁ ታደርገኛለህ። እንግዲህ ለጌታ እንደሚዋሹ በዚሁ አሳያችኋለሁ። ኤፌሶን 1:13 አንብቦ መጀመሪያሽ። ኤፌሶን 2:8 ላይ ያለ ነው። ከዛ ቀጥልልሃለሁ። የጨነቀለት እሺ፣ ኤፌሶን ምዕራፍ 2 በትልቁ አድርገኛ እንዴ ተወዳጅ ወንድማችን። እሺ ኤፌሶን ምዕራፍ 2 ቁጥር 8 ምን ይላል? ጸጋው በእምነት አድኗችኋልና ይህም ኖ ጸጋው ብቻ ነው አይደለም፣ እምነት ብቻ አድኗችኋል አይልም። ምን አለ? ጨምራ ሌላ አለ የምትለውን ጨምር፣ እዚህ ላይ ጨምር። እሺ ሌላ አለ የምትለውን አይልም። አዳምጥ። አይልም እኮ አለ ያልከውን ጨምራ። አለ አላልኩም እኔ። አዳምጥ። ጥምቀቱን፣ ቁርባኑን፣ የጽድቅ ስራውን ጨማምርበት። እሺ እንድሪያስ ለምን እንድናገር እንደምትፈልግ አላውቅም። ያላልኩትን አትበል። ሌላ ካለሽ ያሳየናል። ሌላ ከሌለ ሌላ ካለ ከሌለ አይደለም። ቆይ አዳምጥ መጀመሪያ። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። እኛ ፍጥረቱንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙ ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ብቻ ምን ጋር ቀረች? ብቻዋን ነው የቀረችው። የለም ሌላ አለ የምታሳየው። አዳምጥ። እሺ ኤፌሶን 1:13 ጨምርበት። ኤፌሶን 1:13 እሺ ሐዋርያቱ ያላስተማሩት ሌላ ወንጌል ሲመጣ ይሄ ምንድን ነው? የተረገመ እኮ። ሌላ ወንጌል ያንተ እኮ ነው። እምነት ጸጋው በእምነት አያድንም፣ ሌላ ካልተጨመረ ያንተ እኮ ነው። እምነት አያድንም አላልኩም። እምነት ብቻ የሚል የለም ነው ያልኩህ። አማርኛ የሚገባ ከሆነ ብቻ ሌላ አለ። ከእምነት ውጭ ያለ ሌላ፣ ከእምነት ውጭ ያለ። እንድሪያስ አንዴ አማርኛ ላስተምርህ። እሺ ኤፌሶን 1:13 አንብብና ትቀጥላለህ። እሺ አዳምጥ። ብቻ የምትለው ቃል ትነጥላለች። ለምሳሌ እዚህ ገስት ላይ ኢዮብ ብቻ ነው ያለው ካልኩኝ ሌላ የለም እያልኩ ነው። ብቻ የሚለው ነጣይ ስለሆነ ኢዮብ አለና ኢዮብ ብቻ አለ ይለያያል። ኢዮብ አለ ከሆነ የኔን መኖር ነው የሚናገረው። ኢዮብ ብቻ ከተባለ ግን እዚህ ውስጥ ያሉት ሁሉ የሉም እያልኩ ነው። ምክንያቱም በብቻ እኔን ስለነጠልኩ። ሰው አማርኛ መማር ጥሩ ነው። ቁጥር 13 እንዲህ ይላል። ኤፌሶን ምዕራፍ 1 ቁጥር 13 እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ ቅዱስ በመንፈስ ቅዱስ ታትማችኋል። ይቅርታ፣ በተስፋው መንፈስ ድምጽ ነበር በመሃል ድምጽ ነበር። አዲስ ሰው ገብቶ አንብቦ እንደገና ይቅርታ፣ ችግር የለውም። እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላል። እምነት ብቻ ቃሉን ሰሙ፣ በክርስቶስ አመኑ፣ በመንፈስ ቅዱስ ታተሙ። ብቻ ስጠፋ በሃሌሉያ ነው የምትተካው። ሌላ የለም እኮ። አሁን እኮ ቃሉን ላለመቀበል እንድሪያስ ይኸውልህ፣ እምነት ብቻ የሚለው የሉተር ትምህርት ነው። መጽሐፍ ቅዱስ አያውቀውም። አንድም ጥቅስ አታመጣም። ይልቁኑ እምነት አሁን ያነበብካቸው እኮ ከእምነት ውጭ ያለ እንደ አሁን ያነበብከው ላይ እምነት ብቻ የሚል ጥቅስ ስላሳየ እምነት ብቻ የሚል ጥቅስ ስላሳየ እኔ ያሳየው እኮ
አላሳየኝም ወዳጄ። ምንድነው አይምሮ አለ። ቆይ አይ ስግጥ ያለ ነገር አታድርገው። እምነት ብቻ የሚል የለም። አረ ቆይ አንዴ በቃ እምነት ብቻ ላሳየህና አንተ በጣም እንትኑን አዝግ ታድርገዋለህና አንዴ ላሳየህ። እምነት ብቻ የሚል ቃል ለምሳሌ ይኸውልህ እምነት ብቻ ይታያል እዚህ ጋር አይተዋል። አስጠጋው፣ ወደ ራስ አስጠጋውና እስቲ ይሄው እምነት ብቻ ይታያል ወይ? ለኔ አይታየኝም። ይሄ አይታይም ጋይስ? ይታያል። አይ እንድሪያስ ግማሽ መሆኑ እኮ ነው ልጁ መሆኑ ነው። ያዕቆብ 2:22 ይታያል እዚህ ጋር። ቆይ ተረጋጉ። ቆይ ከእንድሪያስ ጋር እንድሪያስ በጌታ ለምን ታሳያለህ? አሁን እኮ ችግር የለውም። እኔ መቁረጡን እምነት ብቻ ነው ያሳየው። ወገቡ ላይ ጎምደህ ምንድን ነው ብቻ ሚዩት አድርግ ነው ወይስ ብቻ ልትጠይቅ ነው የምትገባው? አስቸግሮናል እዚህ ራሱ ብቻ ሚዩት አድርግ። እኔ ላውራ እንድሪያስን ተው። አታወራኝም። ብቻ ጋር አውራ ከኔ ጋር አውራ እና ከኔ ጋር አውራ። ይኸው ብቻ አልባረን እንደ ስሜን ጽፌ የመጣው ሰውዬ እኔን አውራኝ። መጽሐፉ ላይ ሲጠፋ ራስ ላይ ጻፍከው ጥሩ ነው። አሁን ግድ የለም ልጨርስ። ስለዚህ አውራኝ፣ ከኔ ጋር አውራኝ። ብቻ ከተባለ እኮ ሊደራረቡት ስለሚፈርስባቸው ነው። ዮባ ከብቻ ጋር አውራ። ምንም አይፈርስም። በቃ ከኔ ጋር አውራ። ብቻ አለ ብቻ ላለው እንጂ እንዳለ የደራረባችሁት ነው እንጂ የሚፈርሰው እንዴ በጣም ነው የሚፈርሰው። አሁን ከብቻ ጋር አውራ እንድሪያስ። በቃ ከኔ ጋር አውራ። የደራረባችሁት ላልከው በቂ ምላሽ ልስጥህ። አጋንንታዊ የሆነ ገለጫ ፕሮቴስታንት ምን የሚለው ነው? ምንድን ነው የሚያወራው? በቃ እንድሪያስ ዝም በል አንተ፣ ከኔ ጋር ያወራ። እዮባ ሶሪ ብያለሁ። ቀጥል ከብቻ ጋር። ቆይ እንዴ አፉ ካመለጠው በደንብ ልንገረው እንጂ። ስለዚህ የምትናገረው ነገር የሰው የሚነካ ከሆነ በሚገባ ቋንቋ ነው ማልነበር። እሺ ብቻ ቀጥል። እሺ መጽሐፉ ላይ ብናወራ በቃ ከኔ ጋር እንዳወራና ምንም ችግር የለም፣ እንግባባለን። አሁን አንተ ምን ነበረ ጥያቄ? መጀመሪያ እምነት ብቻ የሚል አንጡ። እኛ እምነት ብቻ ስንል ምን ማለታችን ነው? እምነት ብቻ የሚል አንጡ ነው እንጂ ምን ማለታችሁ ነው አይደለም የጠየቁት። እንዳጋጣሚ ሆኖ እኛ እምነት ብቻ ስንል ምን ማለታችን ነው? አፖስቶሊክን ያስወጣችሁት ለምንድን ነው? እምነት ብቻ ስንል ምን ማለታችን ነው? ስማ፣ አንድ እየጻፈልህ ነው አስገባው። ስማ፣ ጥምቀትን በምንድን ነው የምታደርገው? በእምነት አይደለ? እሺ ብቻ ቀጥል። ጥምቀትን የምታደርገው በእምነት አይደለ? ጥምቀትን እኔ ጠየቅኩ ምንድን ነው? ጥምቀትንም ቢሆን ቅዱስ ቁርባንም ቢሆን ምንም ነገር ቢሆን በእምነት አይደለም የምታደርገው? የጠየቅኩት ምንድን ነው? ብቻ ልስን ይኸውልህ፣ እኛ መዳን ስንል መጀመሪያ አይ ቲንክ ለአንተ እንኳ ኤክስፕሌን ማድረግ አያስፈልግም። ቢኮዝ ኖስ አወር እንትን በትንሹ የእኛን ነገር ታውቃለህ ብዬ አስባለሁ። ስለዚህ ጥቅስ አምጡ ምናምን እያልክ ከጠየቅከን እኛም ደግሞ ጥቅስ አምጣ እያልን ብዙ ነገር ልንጠይቅህ እንችላለን። ለምሳሌ ማርያም ታማልዳለች፣ ጥቅስ አምጣ። እሺ ማርያም ታማልዳለች ያልከውን ጥቅስ አምጣ። ማርያም ታማልዳለች የሚለውን ጥቅስ አምጣ። ስለዚህ ይኸውልህ ዝም ብለህ አይደለም። እኔ ጠየቅኩት መልሳ መጀመሪያ እኔ ለተጠየቅኩት ምላሽ እሰጣለሁ። አንተ ኦኬ ማርያም ታማልዳለች አምጣ ጥቅስ። ሊትራሊ እንደዚህ የሚል ቨርስ አምጣ። እሺ እሰጥሃለሁ። አሁን የጠየቅኩት መልሳ እንዴ እንድሪያስ ራስን ትልቅ አድርግና ከዛ በኋላ እሱ ይነግርሃል፣ ጥቅስ ይሰጣል። ማርያም ታማልዳለች የሚል ቨርስ ባይብል እኔ የጠየቅኩት እንደዚህ አይነት ፋላሲ ባታመጣና መውራት መወያየት እንድንችል መማማር እንድንችል መተህ ከሆነ ጥሩ።
ብቻዬ አይደለም እንደሱ ቆይ ሲከብድ ለምንድን ነው ድርቅ ያለው? አንተ ነው የከበደ እንጂ እኛ ከብዶ አልከበደኝም። እንዳልከበደኝ ማስረጃው እዚሁ እየተቀያየራችሁ 10 አይነት ነገር እየለፈለፋችሁ ቁጭ ብላችኋል። እና እንዳልከበደኝ አንተው ነው ማስረጃዬ። የትኛውንም እምነትን በቨርስ በጥቅስ የተመሰረተ ብቻ እየተረጋጋ እሺ፣ ልስማ ቀጥል። እሺ እየተደማመጣችሁ በተራ በተራው ሀብታም አድርጉ ደግሞ ሌሎቻችሁ። እኔ እንዳልከበደኝ ማስረጃዬ ማን ነው ካላችሁ ብቻ የሚባለው ወንድማችን ነው። እንድሪያስን ተወውና ከኔ ጋር ቀጥላል። እንድሪያስ እንደከበደው ገብቶታል። መልስ ሲያጣ ሲጨነቅ ስለገባው ከብዶት አቅም አልከበደውም። ፖለቲካ አትስራ። አንተ ፖለቲካ እየሰራ ስለሆነ ነው። መድኃኒዓለም ጽድቅ አድርጎ ነው የከበደው እና አሁን በጭራሽ ሊከብደው አይችልም። ኢዮብ አሸጋሪ ዳግም ተወልዷል። አሸጋሪ ያለ ውይይት ላይ አሸናፊና የተሸናፊ የሚባል ነገር የለም። ሁሉም ካለማወቅ ለማወቅ ነው የሚነጋገረው። አንተ ነህ በቃ እውነተኛ ቃላት ቀጥል። አሁን ኢዮብ ብቻ ነው አንተ ማስረጃ እምነት ብቻ የሚለውን እየጠበቅኩ ነው። መልሳለሁ ብለን የገባው በነገራችን ላይ ቅዱሳን ያማልዳሉ ስትል እምነት ብቻ ነው እኮ የጠየቁት። አንተ እምነትን የመሰረትክበትን ኖ አይደለም። አንተ የጠየቅከው እምነትን የመሰረትክበትን ቨርስ አምጣ ስላልከው አንተም እምነትን የመሰረትክበትን ቨርስ አምጣ። እሺ አሁን ስማኝ፣ አንዴ ስማኝ ብቻ አንዴ ስማኝ። ኦኬ ኦኬ ጎ አሄድ እና አንዴ ስማኝ። ይኸውልህ ምን አልክ? ምን ተባባልን? ምንም ነርቨስ አልሆንኩም። አንተ ዝም ብለህ ፋላሲ ስላደረክ ነው። ፋላሲ ምንድነው? አሁን ለምሳሌ ማርያም ታማልዳለች የሚል ቨርስ አምጣ ብለህ አታመጣም። ቅዱሳን ያማልዳሉ ብለህ አታመጣም። አንተ አልክ። ስለዚህ የማታመጣውን ነገር አምጣልክ። እሺ አሳየኛ። ራስን ትልቅ አድርግና ከዛ በኋላ አሳየኝ ቨርስ አምጣ። እሺ ብቻ አሁን ጨረስክ? አንዴ ላውራኔ መንገድ የምንማማርበት ነገር ከሆነ እንማማር። ኦኬ ጎ አሄድ። እሺ ቴንኪው። ይኸውላችሁ እምነት ብቻ የሚል ማስረጃ አለ ወይ ብዬ ጠየኩኝ። ማንን? እንድሪያስን። ከእሱ ጋር እያወራን ብቻ የሚባለው ወንድማችን በመሀል ገባና ከኔ ጋር ካላወራ አለ። ከዛ እሺ አልኩት። ከዛ ምንድነው ጥያቄ አለኝ። ቃል በቃል ካስታወሳችሁ እምነት ብቻ የሚለውን መጽሐፍ ቅዱሳዊ ጥቅስ አንጡ አልኩኝ። ማርያም ታማልዳለች የሚል ጥቅስ አንጣ አለ። ለተጠየቅከው ጥያቄ እምነትህን እኮ ነው የጠየቅኩ። ማርያም ታማልዳለች የሚል ጥቅስ ነው እንዴ መልስ? መልስ ሲከብድ ዘለ ገብተህ እዚህ ውስጥ ከዛ እኔ ያልከበደኝ ትምህርት ስትመሰረት ና የምን ትምህርት ስትመሰረት ነው? እምነትን አብራራ። እምነትን ታሸማቀቀው። ሊስን ማንንም እንደምታሸማቀቀው እዚህ መተህ ማሸማቀቅ አትችልም። ሊስን ዝም ብለህ እንደዛ ማውራት አትችልም። እምነትህን የምትመሰረትበት ሊስን ማለት ነው። ኧረ እባክህ በኢየሱስ ኢዮብ መካሰሱን ተሆነ ራሱ እኮ ነው። ይኸውልህ አንተ አንድ ትምህርት አልኩህ እኮ አንድ ትምህርት ስትመሰርት አልመሰረትኩም። በቨርስ ላይ ያንተን እኛ የመሰረትንበትን ብቻ ብለን ስንናገር ያልንበትን ምክንያት አንተ ማስረጃ እኮ ነው ያልኩት። አሁን አነበበልህ እኮ ቅድም። ለምሳሌ ጸጋው ይኸውልህ አውጣው ነገርኩህ። እንትን ጥምቀትም ቢሆን ብናደርገው የጌታ እራትም የምናደርግ እምነት ብቻ የሚለውን አውጣ። አንተም ማሳየኝ። ማርያም ታማልዳለች የሚል ቃል አሳየኝ። ታማልዳለች አይደለም አይኔ ጥያቄ፣ እምነት ብቻ የሚል ነው እኮ የኛም። ይኸውልህ እምነትን የመሰረትክበትን ቨርስ በቨርስ አሳየኝ። የእምነት ብቻ መሰረት ማርያም ታማልዳለች የሚለው ነው እንዴ? ኧረ በስመ አብ ተጫወትክ ማለት ነው አንተ። አሁን ተጫወትክ እንደተጫወትክ። አይ ያዝናናል አንዴ። ስለዚህ ምን ማለት መሰለህ የሱ ስለዚህ ነው አሁን ማስረጃ። ስለዚህ ምን ማለት መሰለህ፣ ሌላ የሚያውቅ ሰው ካለ አስገቡ። አንተ ሌላ ከአንተ ጋር እኛ እምነት ብቻ ላልነው ነገር ማስረጃ ሰጥተናል። አንተ ስለምታምነው ነገር እኮ የሰጠንህን ማስረጃ የእግዚአብሔርን ቃል በጣም መብት ነው። አይልም እየዋሸ ነው እያልኩ ነው። አንዴ እንዲሁ ወደድከኝ። አንድ ጊዜ ሚዩት አድርግልን ፕሊስ። ድምፅ ይረብሻል። እንትና ከታች ያለው እምነት ብቻ የሚጠፋ አልጠፋም
አልጠፋም። ጠፍቶ ሳይሆን አንተ መጽሐፍ ቅዱስ ከፍተህ ብታሳይ ምን ችግር አለ? አንተም አልኩህ እኮ አንተም አልኩህ እንድሪያስና ብቻ እኔ ካላሳየው አንተ ማታሳየው፣ ስለዚህ የለህም ማለት ነው። እዚህ ጋር ሰምኛላችሁ። አንተም የምታሳየኝ ነገር የለም። እኔም ጥያቄ ልጠይቃችሁ። አዎ በጸጋ ድናችኋል ይላል መጽሐፍ ቅዱስ። በጸጋ ድናችኋል ሲል ጸጋው ብቻውን ነው የሚያድነው ያለ ስራ? በጸጋ ከሆነማ ብሉይ ኪዳን ራሱ የጸጋና የእምነት ህግ ነው። አሰፋው ይቅርታና ስለዚህ የሚለውን ማስረጃ ካልሰጡን ጸጋው ብቻ ይኸውልህ፣ ጸጋ ብቻ ሁለተኛው የአምስቱ ሶላዎች ክፍል ነው። የመጀመሪያውን ጥያቄ ስላቀረብን ከመጀመሪያው እንደ መጽሐፍ ቅዱስ ፍልስፍና ትምህርት አስፋው አንዴ እንጨርስኛ በጌታ አንዴ ባይዘዌ ብቻ አንዴ ቆይ፣ እየተስማማን ብንሄድ እንግባባለን። በዚህ መልኩ ማወራው ቅድም አንድን እህት ሲያናግርበት የነበረው መልኩ ይሄ ስለሆነ በገባውበት መልኩ ነው እየቀጠልኩ ያለሁት ማለት ነው። ለምን መልስ ስሰጥ ማስረጃ ስሰጥ በዚህ ኦርቶዶክስ ነኝ ብሎ ግን የሚያናግራት በሚገርም ሁኔታ እሷም ኦርቶዶክስ ነች፣ ኦርቶዶክሳዊ ትምህርት ነግረዋለች፣ ግን ሊያሸማቅቃት ይሞክር ነበረ። በዛ መልኩ ነው እየሄድኩ ያለሁት ማለት ይህ እንድትረዱልኝ ስለምፈልግ ነው። የጠየቅኩት የፕሮቴስታንት መሰረት ከተባሉት ከአምስቱ ሶላዎች ውስጥ አንዱ ነው። ምን የሚል መወያየት እንችላለን። ልጨርስ ብቻ አንዴ። እምነት ብቻ የሚለውን መጽሐፍ ቅዱሳዊ ጥቅስ ስጡኝ ነው ያልኩት። የአንተም ዶግማ እኮ መጽሐፍ ላይ የለም። የአንተም ዶግማ ከአባቶችም ከመጽሐፍም አታመጣም እኮ። እንድሪያስ ስሜታዊ አትሁን እኮ። እሺ ተደማመጡና በጨዋነት ቃል እየከፈታችሁ ተወያዩ። አንተ በመሀል እየገባ ተደማመጡ ትላለህ እንደ አንተ እኮ ነው አሁን የገባ እኮ። እኔ ሚውት አደረኩሽ። ታብታብ አድርጉ ማለት ጥያቄውን መልስ መስጠት ነው በቃ። ቀጥመኩሽ ማስረጃ ይስጡን እዮባይ። አይ ሌላ ምንም እንትን እያልኩ አይደለም ማለት ማስረጃ። ቆይ ሚልካ አንዴ ተረጋጊ። እሺ አንዴ ሚልካ፣ አሁን እየተጠየቀ ያለው አንድ ጥያቄ ነው። እርሱም ብቻ የሚለውን በመጽሐፍ ቅዱስ ውስጥ ያው የእምነታችሁ መሰረት ስለሆነ ማለት ነው። ብቻ የሚለው ደግሞ ልጠይቀው። እሱን ኦልሞስት ረጅም ሰዓት እያዳመጥኳችሁ ስለሆነ ልጠይቀው። ታሳያለሽ? ብቻዋን አንጠባጠባችሁት እዮባ። እሺ ቆይ አንዴ መልካ ፕሊዝ፣ አንድ ጊዜ ነው ላውራው። ሚልካ ቆይ እሷን ሀሳብ ተቀበሉ። ግን በምስኩሉ ዘመብ እያለሁ አይደል? ለምንድን ነው አፏን የምትዘጉት? ስሟትና አስተናግዱ ሁሉንም። የአንድ ሰው ጥያቄ ሁሉም ሰው ጥያቄ እኮ። ስለዚህ ቆያ መጀመሪያ እያወራው አይደለ እንዲ ያስፋው እንዲ እያወራው ባለበት ሌላ ሰው ተደረገ። አፖስቶሊክ አውራና ታወራለች። ሚልካ ትቀጥያለሽ። እሺ አንዴ ሚታርጊ ኢንተራፕት ያርክሽ ነው። ቆይ ሚልካ ያውራና አንቺ ትቀጥያለሽ። ከአፖስቶሊክ ትቀጥያለሽ። አንዴ ልጨርስ። እኛ የጠየቅን ያለ ነው አንድ ጥያቄ ብቻ ነው። ብቻ የሚለውን መጽሐፍ ቅዱስ ተፈልጎ አንድ ቦታ አላገኘንም። ኧረ ሚልካ ምንድን ነው? ኧረ ቆይ እህታችን ጥያቄ ሊጠይቅ ሚልካ ሚታርግ እንጂ አላደርግም። ምንም እኮ ይኸውልህ እየጠየቅኩ ነው አይደል? ልጨርሳ ወይ አሁን መልሱን ብቻ ግልና መጽሐፍ ቅዱስ ውስጥ አያሳየን። በቃ እሱን ጠብቅ። ምኑን እንዳሳየ ነው የምትፈልገው? ብቻ የሚለውን በመጽሐፍ ቅዱስ የእምነታችሁን መሰረት እምነት ብቻ የሚለውን አሳዩን ነው እኮ። አሳየህ እኮ ቅድም ለምሳሌ ኤፌሶን 2:8 አሳየህ እኮ። ጸጋው እምነት አድኗችኋል የሚለውን ቨርስ እንጠቀሳለህ። ያ ማለት ምን መሰለህ? ያ ማለት አይደለም ብቻ ይላል። አንድ ጊዜ ስማኝ ማለቱ ላይ እንመጣለን። ግን ብቻ የሚል አለ። አንዴ ስማኝ። እኔ የፈለግነው ብቻ ስላላለ ለምሳሌ እኔ ያለው ብል አሁን እዚህ ካጠገቤ ሰው ከሌለ እኔ ያለውን ካልኩኝ which means I am the only person ማለት ነው እንጂ ተደራቢ የለም ለማለት ነው የምንጠቀምበት የቃሉ ፍቺ። እምነት ብቻ ስንል በክርስቶስ ያገኘነውን መዳን ወይም በክርስቶስ የተቀበልነውን ጸጋ
በእምነት ሪሲቭ እናደርጋለን ብለን ነው የምናምነው። ወይዘር በጥምቀትም አድርገው ቅዱስ ቁርባንም ተቀበል፣ የተለያዩ ነገሮች ልታረግ ትችላለህ። ነገር ግን እኛ እያለን ያለነው ምን መሰለህ? እኔ ግን የጠየቅኩት አንድ ጥያቄ ኢዮብ አይጠየቀውም በተደጋጋሚ ድጋሚ አሁንም ልጠይቅ። አሁን እንደሱ አይነት ፋላሲ ካመጣህ አልኩ፣ እንደሱ አይነት ፋላሲ ካመጣህ አውላ አስኪው ማለት ነው። አንተም ማርያም ታማልዳለች የሚል ወርድ ስጠኝ፣ እንደሱ ብዬ እንድከራከር ከፈለክ አንዴ የእኔ እንትን አንተን አስተካክልን። በነገራችን ላይ በፍጹም በደንብ ያስተካክላል። አንዴ ስማኝ፣ በደንብ ያስተካክላል። ስማኝ ብቻ ጥያቄ ልክ ስላልሆነ ነው። እኔ ላይ ዲፔንድ ሆነ አይደለም መልስ የምትሰጠው። በነገራችን ራስን ችለህ ያመጣው ብቻ የሚለው ራሴን ችዬ ነው የምነግርህ። እኔ በአንተ ላይ አንተን እኔ ዲፔንድ አድርጌም አላውቅም። ራሴን ችዬ ነው የምነግርህ። ራስን ችለህ የምነግርህ አንተም አልኩ ጥያቄ ልክ አይደለም። ሲጀመር ጥያቄ ልክ አይደለም። እንዴት ልክ ነው የማይሆነው? ልክ የማይሆነው አንድ እምነት የሚመሰረተው ከመጽሐፍ ልክ ነው። ኦኬ፣ ለምትሰሙ በሙሉ ልንገራችሁ። ጥያቄያችሁ ልክ አይደለም ያልከውን ተቀብያለሁ። ምክንያቱም የሌለ ጥያቄ እንደሱ ሳይሆን አንተም ብትሆን እኮ ነው ልትቀልዱ ነው አይ ቲንክ የገባችሁት እንጂ እናንተም ብትሆን ብትጠየቁ የማታመጧቸውን ቨርስ ነው እየጠየቃችሁ ያለ። የእኛ ለማምጣት ለአንተ መልስ እኮ አይሆንም ወንድማችን፣ አይሆንም። ግን ጥያቄው ልክ አይደለም። የትኛውም ትምህርት ሲደራጅ ነው የምልህ፣ የትኛውም ትምህርት ሲደራጅ የሆነ ጥቅሶቹን ፈላልገን አይደለም እምነትን የምናደራጀው። የእምነታችን መሰረት የመጽሐፍ ቅዱስ ሐሳብ ነው። በክርስቶስ የተሰራውን ነገር እንዴት ነው መቀበል የምንችለው? አንድ አዳኝ ብቻ አለ። አንድ የዘላለም ቤዛ ሆኖ የቀረበ አለ። ስማኝ አንዴ ሐሳቤን ልጨርስ። ኢየሱስ ክርስቶስ ለሰው ሁሉ ሞቷል። ይሄ የሞተው ጌታ ለሁላችንም የሞተው ጌታ which means በጸጋ ነው የሰጠን which means free gift ነው። ለሁላችንም ነው የሰጠን። የምንቀበልበት ታዲያ መንገድ ምንድን ነው? የምንቀበልበት መንገድ እምነት ይባላል ብለን እናስረዳለን ማለት ነው። ስለዚህ እኛ እምነት ብቻ ብለን ስንጠራ እምነት ብቻ ስንል እሺ ኦኬ በእምነት እንቀበላለን የሚለው እኮ ጥያቄ የለንም። እምነት ብቻ የሚል የለም ነው። ለምንድን ነው ይሄን የጠየቅነው? ቅድም ምሳሌ እየተናገርክ ለምሳሌ እኔ ብቻዬን ሆኜ እኔ ነኝ ያለሁት ብል ብቻዬን አለው ማለት ነው ማለት አይደለም። አማርኛችን እኮ ሁላችንም እንግባባበት ነው። እኔ ያለው ማለት ሌላ የለም ማለት አይደለም። ስለ ራስህ ነው ያወራኸው። እኔ ብቻ ካልክ ግን ሌላ የለም ማለት ነው። እንግዲህ እዚህ አካባቢ ማለት ነው። እዚህ አካባቢ እኔ ነኝ ያለሁት እዚህ አካባቢ እኔ ያለው እና እኔ ብቻ ያለው የተለያዩ ናቸው አሁንም ቢሆን ማለት ነው። እምነት ብቻ የሚለው ግን ይኸውልህ ከክርስቶስ ትምህርት ጋር ይጋጫል። ማስረጃ ልስጥህ። ማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ለመዳን ምን ያስፈልጋል ነው ያለው? ወይ ምንድነው ለመዳን የተጠቀሰው? ያመነ እና የተጠመቀ ይድናል። እምነት ብቻ ሳይሆን ያመነ እና የተጠመቀ ይድናል። ለመዳን እምነት እና ጥምቀት ነው የተጠቀሰው። ስለዚህ ጥምቀት ከእምነት የተነጠለ ነው? የተነጠለ ነው አላልኩም። ሁለቱ ግን ሁለት ናቸው። አንተ እኮ እያልከኝ ያለኸው ኖ ልክ አይደለም። አንተ እያልከኝ እያስቀመጥክ ያለው የመዳን መንገድ ሊስን አንተ እኮ እያልክ ያለው ለመዳን ሁለት መንገዶች አሉ እያልከኝ ነው። እምነትና ጥምቀት እያልከኝ ነው እያልክ ነው። አንተ እኮ ጥምቀትን እኮ ከእምነት ለይተህ ነው እያሳየን ያለው እያልክ ነው እንጂ ተረጋጋ እንጂ ተረጋጋ ለምለው ነገር እኔ ያለው ተረጋግቼ ነው የማወራክ እያልክ ነው አላልኩም። እያልኩ ነው ብለህ ድርቅ እያልክ እኮ ነው እኔ ያለው። ለማንኛውም እምነቴን ለማብራራት ያንተ እገዛ አያስፈልገኝም፣ ራሴ አብራራለሁ። እኔ ያልኩት ምንድነው ሁለት ነገሮች ለድህነት ተጠቅሰዋል ነው። ምን አልኩኝ? ሁለት ነገሮች ለድህነት ተጠቅሰዋል። ምንና ምን? እምነትና ጥምቀት። አንተ ግን ከሁለቱ አንዱን መርጠህ በብቻ አጠርከውና አንዱን አገለልከው። ስለዚህ ከክርስቶስ ትምህርት ይገባል። ተሳስተሃል። አንደኛ እኔ ስለ እኔ ስለማታውቅ ነው። ሁለተኛ
ችግር የለውም። ጥምቀት ስትወስድም ቢሆን ነው የምልህ። ጥምቀትም ስትወስድም ቢሆን በእምነት ነው። ጥምቀት ለድነት ብለህ ነው የምታምነው አንተ? ስማ፣ ጥምቀት ለድነት ብለህ ነው የምታምነው? ኢየሱስ አዳኝ እንደሆነ አምናለሁ። መጀመሪያ ጥምቀት ለድነት ብለህ ነው የምታምነው አልኩ። ኢየሱስ አዳኝ ነው ብለህ ታምናለህ ወይ ነው እንዴ? ዴቪስ አንዴ ድምፅህን ዝጋው። ኧረ አንዴ ዝጉ ሁላችሁም በጌታ። እሺ ብቻው። እሺ ብቻው ይቅርታ ብቻው ድምፅህን ዝጋ። እሺ ከመዝጋበት አንድ ነገር ማቲም አንዴ ድምፅህን ዝጋው ፕሊዝ። ኦኬ ኢዮብ ቀጥል አሁን። እሺ ለመጨረሻ ጊዜ በደንብ አድርገህ ስማኝ። ያው ሌሊትም እየሆነ ስለሆነ ድምፅ የራሱ እየጎረመሰ ነው እዚሁ እንዳይነጋብኝ። እምነት ብቻ ስትል ከጥምቀትም እየነጠልከው ነው። ይሄም በማድረግ ከኢየሱስ ትምህርት ይጋጫል። እንዴት? ያመነ እና የተጠመቀ ይድናል ብሎ ሁለት ነገሮችን ለድነት ጠቅሷቸዋል። አንተ ግን ለድነት አንዱን ብቻ ነው እያልክ ያለው። የክርስቶስን አንዱን ትምህርት ነጠልከው ማለት ነው። ስለዚህ ከክርስቶስ ጋር ስለሚጋጭ እኔ ይሄ የተሳሳተ ትምህርት ነው ብዬ አንተ ነው የተሳሳትከው። አረመ ልስማ። ያመነ የተጠመቀ ይድናል ሲል ጥምቀትን ከእምነት ለይቶ አይደለም የሚያቀርበው። ሁለት ነገር አያቀርብም። በእና የተያዘው ምንም ጊዜ ቢሆን እና ስንት ነገሮችን የሚያያይዘው አንድ ጊዜ ስማኝ ዮባ፣ አንድ ያስጨርስ። ያመነ የተጠመቀ ይድናል ብሎ ሲናገር ወደ ታች ስትጨርሰው ያላመነ ግን ይፈረድበታል ብሎ ይናገራል። ትክክል። ስለ መዳንና መፈረድን ሲያስቀምጥ አንድ ሳብስታንስ የመዳናችንን ወንጌል የምንቀበልበትን አንድ ሳብስታንስ ያጎላልናል። ሁች ሚንስ እምነት የሚባለውን ያመጣልናል። ጥምቀት እንኳን አምነን ነው የምንወስደው። ስለዚህ ጥምቀት ከእምነት የተለየ ካደረከው ሁለት ሳብስታንስ እያመጣ ነው። ለዛ ነው የምትከራከረን። ምክንያቱም ለአንተ ብዙ ፈርጆች ናቸው ያሉት። አንደኛ እምነት፣ ሁለተኛ ጥምቀት፣ ሶስተኛ የጌታ እራት ምናምን እያልክ የዘረዘርካቸው ብዙ መንገዶች ስላሉ ሁሉንም ከእምነት ነጥለህ ነው የምታያቸው። በእናንተ አስተምሮ እነዚህ ነገሮች በሙሉ ከእምነት ተነጥለው የሚታዩ ናቸው። ለዛ ነው ፈርጆች የበዙ። እኛ ግን ጥምቀትንም ቢሆን ስማኝ፣ ጥምቀትንም ቢሆን የጌታ እራትንም ቢሆን ሁሉንም የምንወስዳቸው በእምነት ነው የምንቀበላቸው። ስለዚህ የክርስትና መሰረቱ ለምን ትዋሻለህ? እንደዚህ እየዋሸ እያልኩ ለምን ትቀጥላለህ? መታረም ሳይሆን ሰዎች በመዋሸት ሀሳብ ካለ ከዮባ ጋር ትቀጥላለህ። አዳምጥ እሺ። በመዋሸት ትምህርትን ለመገንባት እየሞከርክ መሆኑ የሚያስታውቀው እንዴት ነው? ሌላ ነገር ተውና አውራ አንተ። ይኸው አለው የት እሄዳለሁ እና ትለኛለህ እንዳለው እኮ አዳምጥ ለማለት ነው ናና ያልኩህ። እሺ ውሸቱ ምንድን ነው? ከእምነት ነጥላችሁ ነው የምትመለከቱ ይላል። ማስረጃ አለ ከእምነት ለመነጠላችን? ማስረጃ የጠየቁ ያንተ መረዳት አይደለም። ቆይ አንተ እኮ ቅድም እኮ አልከኝ። ቆይ አንዴ ቆይ፣ ያንተን መረዳት አይደለም የጠየቁ። እምነት ነጥለን ጥምቀትን፣ ቅዱስ ቁርባንን ከእምነት ለመነጠላችን እኛ ያብራራንበት ጽሑፍ አለ፣ ማስረጃ። አንተ የገባህን አይደለም እኛ ያብራራ ነው አለ። ለምንድን ነው አሁን ታዲያ እምነት ብቻ ስንል ምን ማለታችን ማለት ከእምነት ብቻ ብለን ስንጠራ? ቆይ ስማኛ፣ ያንተን ትምህርት አለመረዳት እኔ አሁን ማስረጃውን አንዴ ሚውት አድርግልኝ እና ሐሳብ ልንገር። በቃ ተው፣ ችግር የለውም የለህም። ያንተን ትምህርት አለመቀበል አለኝ። አቅርብ። እሺ አሳየኝ ከምታናገር። እናንተ ሰው አምኖ ትላላችሁ መጀመሪያ፣ ከዛ በኋላ